እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። አሁን የያዝነውን 4.9 ቢሊዮን ሜትር ኪዩቢክ ውሃ ወደ 18.4 ቢሊዮን ከፍ ማድረግ ከቻል ኦልሞስት ፕሮጀክቱ አልቋል ማለት ይቻላል። ዘንድሮ የምንሰራው ስራ የህዳሴን ፕሮጀክት እውነት ወደ ተግባር የመለወጥና ያለመለወጥ ጉዳይ ነው። ይህ ምድራዊ ብቻ ሳይሆን ሰማያዊም ቅቡልነት ያለው ፕሮጀክት መሆኑን ዳግም ስላረጋገጠልን ፈጣሪያችንን እጅግ አድርጌ አመሰግናለሁ። ኢትዮጵያውያን ገንዘባቸውን፣ ዕውቀታቸውን ከዚያም አልፎ ህይወታቸውን የገበሩለት ፕሮጀክት ነው። ሶስተኛው ዙር የውሃ ሙሌት መጠናቀቁን ሳበስርላችሁ በታላቅ ደስታ ነው። በከፍተኛ ደረጃ ውሃ የመያዝ አቅማችንንና ኢነርጂ ጀነሬት የማድረግ አቅማችንን ከፍ አድርጎታል። ይህ በዚህ ስራ ለተሳተፉ ሰዎች ሁሉ እና ለመላው የኢትዮጵያ ሕዝብ ከፍተኛ ደስታን የሚፈጥር ታላቅ ድል ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ።